ሰላም እንዴት ናችሁ? እንግዲህ በባለፈው ትምህርታችን ላይ እንደተነጋገርነው አሁን የዚህ ቻፕተር ሶስተኛ ክፍልን ይዤላችሁ ቀርቤያለሁ ማለት ነው። በዚህም ፋላሲ ኦፍ ዊክ ኢንዳክሽን እናያለን ማለት ነው። እንግዲህ እንዳይበዛባችሁ በማለት እያንዳንዱን ከፋፍዬ በደንብ በአማርኛ በተብራሩ ኖቶች እያቀረብኩላችሁ እገኛለሁ። እናንተም ቪዲዮ ላይክ ያርጋችሁ ስለምትከታተሉት ከልብ እያመሰገንኩ በዛሬው ቪዲዮ ደግሞ ፋላሲ ኦፍ ዊክ ኢንዳክሽን እናያለን። በባለፈው ፋላሲ ኦፍ ሪሌቫንስ አይተን በፋላሲ ኦፍ ሪሌቫንስ ውስጥ ያሉትን ስምንቱንም ፋላሲዎች ቅጥቅጥ አድርገን አይተናል። ዛሬ ደግሞ ፋላሲ ኦፍ ዊክ ኢንዳክሽን ላይ ያሉትን ስድስቱን ፋላሲዎች በደንብ እናያለን በሚገባ ማለት ነው። እንግዲህ በባለፈው ትምህርታችን እንግዲህ ፋላሲ ኦፍ ሪሌቫንስ ላይ አፒል ቱ ፎርስ፣ አፒል ቱ ፒቲ፣ አፒል ቱ ፒፕል፣ አፒል ቱ አጌንስት ዘ ፐርሰን፣ አሲደንት፣ ስትሮማር፣ ሚሲንግ ዘ ፖይንት፣ ሬዲራሲንግ የሚባሉትን አይተናል። ዛሬ ደግሞ የምናየው ፋላሲ ኦፍ ዊክ ኢንዳክሽን ነው። እንግዲህ በባለፈው ትምህርታችን ፋላሲ ኦፍ ሪሌቫንስ ተምረናል አይደል? ለማስታወስ ያህል አንድ ሰው ቢታመምና ሆስፒታል ለሕክምና ቢሄድ ሆስፒታል መሄዱ ሪሌቫንት ነው። በትክክል ነው ያደረገው። ለመታመሙ ሆስፒታል መሄዱ አግባብነት ሪሌቫንት ነው። በሽታና ሆስፒታል አግባባዊ ግንኙነት አላቸው። ነገር ግን አንድ ሰው ቢታመምና ለሕክምና ትምህርት ቤት ቢሄድ ትምህርት ቤት መሄዱ ሪሌቫንት ነው ማለት ነው። ስለዚህ ትምህርት ቤት መማሪያ ቦታ እንጂ የሕክምና ቦታ አይደለም። ስለዚህ የታመመ ሰው ለፈውስ ትምህርት ቤት መሄዱ አግባብነት አይደለም፣ ሪሌቫንት ነው። በሽታና ትምህርት ቤት አግባባዊ ዝምድና የላቸውም። በሌላ አባባል ሪሌቫንት ናቸው ማለት ነው። ልክ እንደ በሽታና ትምህርት ቤት የቀረቡት ማስረጃዎች ፕሪሚስ ለድምዳሜው ወይም ለኮንክሉዥኑ አግባባዊ፣ ትክክለኛ፣ እውነተኛ ጄኒዩን ዝምድና ሳይፈጥሩ ሲቀሩ ፋላሲ ኦፍ ሪሌቫንስ ይባላል። በሌላ አባባል ትምህርት ቤት ለመታከም ሪሌቫንት እንደሆነ ሁሉ ማስረጃ ፕሪሚሲስ ነው ለድምዳሜው ኮንክሉዥን ሪሌቫንት ናቸው። እሺ ፋላሲ ኦፍ ዊክ ኢንዳክሽን እንግባ። ወደ ዛሬው ትምህርታችን እንገባለን። ፋላሲ ኦፍ ዊክ ኢንዳክሽን ላይ ስንገባ እንግዲህ ምንድነው ልክ እንደ ፋላሲ ኦፍ ሪሌቫንት ማስረጃው ለድምዳሜው ሪሌቫንት ሆኖ አይደለም። ፋላሲ ኦፍ ዊክ ኢንዳክሽን ላይ ማስረጃው ለድምዳሜው ሪሌቫንት ናቸው። እዚህ ጋር ማስረጃው ሪሌቫንት ነው፣ ጠቃሚ ነው። ስለዚህ የታመመው ሰው ሐኪም ቤት ሄዷል ማለት ነው በትክክል። ነገር ግን የሄደበት ሐኪም ቤት በቂ ነው ወይ? አሁን ለምሳሌ አንድ ሰው ሲያመው እንስሳት ሐኪም ቤት ሄዷል ወይ የሚለው ጥያቄ አይነት ማለት ጥሩ ጠንካራና አጥጋቢ የሆነ የሕክምና አገልግሎት የማይሰጥ ከሆነ ልክ የታመመው ሰው በሄደበት ሐኪም ቤት በቂ የሆነ አገልግሎት ሕክምና ማቅረብ እንዳልቻሉ ሁሉ ማስረጃው ፕሪሚስ ለድምዳሜው ኮንክሉዥኑ በቂ ወይም ጠንካራ አጥጋቢ የሆነ ምክንያትና ማስረጃ ማቅረብ ሳይችሉ ሲቀሩ የሚፈጸመው ፋላሲ ምን ይባላል? ፋላሲ ኦፍ ዊክ ኢንዳክሽን እንለዋለን። ስለዚህ ማስረጃዎች ለድምዳሜው በቂ ማስረጃ አይደሉም፣ ምክንያታዊነት አሳማኝ ማስረጃ አይደሉም። በሌላ አባባል በማስረጃውና በድምዳሜው መሃል ያለው በጣም የተራራቀ ዝምድና ነው። ይዛመዳሉ፣ ግን ዝምድናው የራቀ ነው። ስለዚህ the fallacy of weak induction occur not because the premise are logically relevant to the conclusion as is the case with the eighth fallacy of relevance, but because of the connection between premise and conclusion it is not strong enough to support the conclusion። ገባችሁ? ሪሌቫንት ፕሪሚሱ ለማስረጃው በቂ ነው፣ ለምክንያቱ ግን መጨረሻ ላይ በቂ አይደለም። ኮንክሉዥን ላይ መድረስ ስትሮንግ ኢነፍ አይደለም። ኢን ፋላሲ ኦፍ ዊክ ኢንዳክሽን በፋላሲ ኦፍ ዊክ ኢንዳክሽን ላይ ፕሪሚስ ፕሮቫይድ አትሊስት ዋን ሼር ኤቪደንስ ማድረግ አለበት። ቢያንስ ፕሪሚሱ አንድ ኤቪደንስ ሰፖርት ማድረግ አለበት። በት ዘ ኤቪደንስ ኢዝ ኖት ኒርሊ ጉድ ኢነፍ ቱ ኬዝ ሪስፖንሲብል ፐርሰን ቱ ቢሊቭ ዘ ኮንክሉዥን። ኢን ፋላሲ ኦፍ ዊክ ኢንዳክሽን ዘ ፕሪሚስ ኦፍ ዘ አርጉመንት ሜይ ቢ ሪሌቫንት በት ኖት ሰፊሸንት ቱ ስታብሊሽ ዘ ኮኔክሽን። ፋላሲ ኦፍ ዊክ ኢንዳክሽን ምን እንበላችሁ መሰላችሁ? እናንተ እስቲ ፋላሲ ኦፍ ዊክ ኢንዳክሽን ምን ትሉታላችሁ? ቆይ አሳሳች የሆነ ግምታዊ አስተሳሰብ አመክንዮች ናቸው። ለምሳሌ እንገራችሁ። ፋላሲ ኦፍ ዊክ ኢንዳክሽን ብዙውን ጊዜ ኢንዳክቲቭ አርጉመንት ላይ የሚፈጸም ስህተት ነው። በደንብ እናየዋለን። በደንብ ጠለቅ አድርገን ማየት አለብን። ይሄኛው የፈተና ላይ ስለሚመጣ ማለት ፋላሲ ኦፍ ዊክ ኢንዳክሽን አብዛኛው ምንድነው ኢንዳክቲቭ አርጉመንት ላይ ነው። ታይፕ ኦፍ ፋላሲ ማለት ለምክንያቱ የሆነ ነገር ተፈጽሟል፣ ለዛ ግን በቂ ሳይሆን ሲቀር ነው። እንግዲህ ታይፕስ ኦፍ ፋላሲ ኦፍ ዊክ ኢንዳክሽን ላይ በስድስት ይከፈላሉ። አንደኛ አፒል ቱ አንኳሊፋይድ አውቶሪቲ የሚባል አለ። ሁለተኛ አፒል ቱ ኢግኖራንስ አለ፣ የኢግኖር የማድረግ ሃስቲ ጀነራላይዜሽን ፋላሲ አለ። ይሄ በጠቅላላው የሚደረግ ውንጀላ። ፎልስ ኮዝ ፋላሲ አለ። ለአንድ ነገር ለመፈጠሩ የሚደረገው የሚሰጠው ምክንያት መጨረሻ ላይ ፎልስ ኮዝ የምንለው አለመሆን። ስሊፐሪ ስሎፕ ፋላሲ አለ። ከዛ ደግሞ ዊክ አናሎጂ አለ።
እያንዳንዱ ስድስቱንም በደንብ እናያቸዋለን። እንግዲህ ፋላሲ ኦፍ ዊክ ኢንዳክሽን ላይ 6 እንዳሉ ተመልከቱ። መጀመሪያ አፒል ቱ አንኳሊፋይድ አውቶሪቲ፣ አፒል ቱ ኢግኖራንስ፣ ሃስቲ ጀነራላይዜሽን፣ ፎልስ ኮዝ፣ ስሊፐሪ ስሎፕ፣ ዊክ አናሎጂ የሚል እያንዳንዳቸውን እንመልከት። የመጀመሪያው አፒል ቱ አንኳሊፋይድ አውቶሪቲ የምንለው አርጉመንተም ኤዲ ቨርካዲየም የምንለው ነው። ይሄ አርጉመንተም ኤዲ ቨርካዲየም የምንለው ቻፕተር 2 ላይ ካስታወሳችሁ ፎርምስ ኦፍ ኢንዳክቲቭ አርጉመንት ላይ አርጉመንት ቤዝ አውቶሪቲ ተምረናል። ከዛ ጋር ይገናኛል። ለምሳሌ አፒል ቱ አንኳሊፋይድ አውቶሪቲ ማለት when cited authority or witness is not trustworthy የማይመለከታቸውን ሲያወሩ፣ ለምሳሌ ዶክተሮች ስለ ጠቅላይ ሚኒስቴር ሀገር እንዴት ስለ መምራት እንዳለብን ሲያወራ there are several reasons why authority or witness may not be trustworthy። ብዙ ምክንያቶች አሉ የመረጃ ምንጫችን የማይታመንበት። የመጀመሪያው the person made lack of request experience። አንደኛው ፐርሰኑ lack of experience ሲኖረው may have motive to lay to disseminate misinformation ሲኖር or made lack of request ability to perceive or recall ሲኖረው። ለምሳሌ አፒል ቱ አንኳሊፋይድ አውቶሪቲ እንዴት ይፈጸማል መሰላችሁ? አንድ ነገር ላይ ሙያ ወይም ክህሎት የሌለ ሰው ስለዛ ነገር ሐሳብ ሲሰጥ ብቻን ከያዛችሁ ራሱ በጣም ትልቅ ነገር፣ በጣም ብቻን ከያዛችሁ አይከብዳችሁም ብዙ ነገር በቀላሉ የእሱን ሐሳብ ለሌላ ሰው ተቀብሎ እንደ ማስረጃ ተጠቅሞ ስለዛ ነገር ድምዳሜ ሲሰጥ አፒል ቱ አንኳሊፋይድ አውቶሪቲ ይፈጸማል ማለት ነው። ለምሳሌ የህግ ባለሙያ ስለ ህክምና ሳይንስ ሐሳብ ቢሰጥ ሌላ ሰው የእሱን ሐሳብ እንደ ማስረጃ ተጠቅሞ ስለ ህክምና ድምዳሜ ቢሰጥ የሚፈጸመው ፋላሲ ነው ማለት ነው። በደንብ ፖዝ አድርጋችሁ አንብቡት ይሄን ነገር። እንዲሁም ደግሞ አንድ ሀገር ላይ አድሎ ቢያስ ያለው ሰው ወይም አንድ ነገር ያደላ ሰው ስለዛ ነገር ሐሳብ ቢሰጥ የአዳዩን ሰው ሐሳብ ሌላ ሰው ተቀብሎ እንደ ማስረጃ ተጠቅሞ ስለዛ ነገር ድምዳሜ ሲሰጥ አፒል ቱ አንኳሊፋይድ አውቶሪቲ ይባላል። ገባችሁ? በኋላ ባይዘዌ ይሄ ቪዲዮ እንዳለቀ ጥያቄ አለ፣ እሱን እንሰራለን። እሱን ሰርታችሁ ካልገባችሁ በድጋሚ ተጨማሪ በእንግሊዘኛ ብቻ ቪዲዮ ስለምሰራላችሁ ያኔ እሱን ስታዩት ሜቢ ይገባችኋል ማለት ነው። ለምሳሌ መቅደስ የምትባል የሴቶች መብት አቀንቃይ ፌሚኒስት ለሴቶች በማዳላት እንዲህ የሚል ሐሳብ ሰጠች። ሴቶች ለብዙ ዘመናት ተጨቁነዋል፣ መካስ አለባቸው። ስለዚህ በምክንያት ወንዶች በሚቀጥለው ምርጫ ሊወዳደሩ አይገባም። ፌሚኒስት እንደዚህ ሲሉ የሚል ሐሳብ ሰጠች። አለማየሁ የተባለ ሌላ ሰው የመቅደስን ሐሳብ ተቀበለና እንደ ማስረጃ ወሰደና መቅደስ እንደዚህ ብላለች፣ ስለዚህ በሚቀጥለው ምርጫ ወንዶች መወዳደር የለባቸውም የሚል ድምዳሜ ሲሰጥ አፒል ቱ አንኳሊፋይድ አውቶሪቲ ተፈጸመ ይባላል። እንዲሁም አንድ ሰው ስለ አንድ ነገር ሆን ብሎ የተዛባ መረጃን ቢሰጥ ሚስ ኢንፎርሜሽን ኦር ሞቲቭ ቱ ላይ ሌላ ሰውን የዛን ሰው ሐሳብ ተቀብሎ እንደ ማስረጃ ተጠቅሞ ስለዛ ነገር ድምዳሜ ቢሰጥ አፒል ቱ አንኳሊፋይድ አውቶሪቲ ተፈጸመ ማለት ይቻላል። ለምሳሌ አንድ አክቲቪስት ኢትዮጵያ በቅኝ ግዛት ተገዝታለች፣ ጣሊያን ሀገሪቷን ለ5 ዓመታት ተቆጣጥራ ነበር። ለዛም ነው በዛን ወቅት ዘመናዊ የሆኑ አስፓልቶችና ድልድዮች በመላ ሀገሪቱ የተዘረጉት። ሌላው ቢቀር በርካታ ኢትዮጵያውያን በጣሊያን ተገለዋል። አቡነ ጴጥሮስ ተሰውተዋል። በወቅቱ የነበረው መንግስት ቢችል ኖሮ ያድናቸው ነበር። ላለፉት ቢናገር እንደዚህ ብሎ ሐሳብ ቢሰጥ ቤት የተባለች አክቲቪስት ሐሳቡን ተቀብላ እንደ ማስረጃ ተጠቀመችና እንዲህ የሚል አርጉመንት ሰራች። አክቲቪስቱ ኢትዮጵያ በቅኝ ግዛት ተገዝታለች፣ ጣሊያን ሀገሪቱን ለ5 ዓመታት ተቆጣጥሮ ነበር። ለዛም ነው በዛን ወቅት ዘመናዊ የሆኑ አስፓልትና ድልድዮች በመላ ሀገሪቱ የተዘረጉት። ሌላው ቢቀር በርካታ ኢትዮጵያውያን በጣሊያን ተገድለዋል። አቡነ ጴጥሮስ ተሰውተዋል። በወቅቱ የነበረው መንግስት ቢችል ኖሮ ያድናቸው ነበር አለ። ስለዚህ ኢትዮጵያ በቀኝ ግዛት ተገዝታለች ብላ ደመደመች። ስለዚህ ቤቲ አፒል ቱ አንኳሊፋይድ አውቶሪቲን ፈጽማለች። ደክ ማለት አንድ አክቲቪስት ስለ ታሪክ አይመለከተውም፣ አያገባውም። ስለ ታሪክ የሚናገር የማይገባውን ነገር ነው የተናገረው። ስለዚህ ከላይ ባየናቸው መሰረት አፒል ቱ አንኳሊፋይድ አውቶሪቲ በሶስት አይነት መንገድ ይፈጸማል። በአንድ ነገር ላይ ሙያዊ ብቃት የሌለው ሰው ሐሳብ እማይ ምስክር በማድረግ የታሪክ ተመራማሪውን ስለ ኢንጂነሪንግ ሐሳብ ቢሰጥ። አሁን እቺን በደንብ ያዟቸው። አፒል ቱ አንኳሊፋይድ አውቶሪቲ ሀፕን ቢል ማለት አንድ ነገር ላይ አድሎ ቢያስ ያለው ሰው እማይ በማድረግ አባይ ለግብጽ ብቻ ነው የሚገባት የሚል ሐሳብ ቢሰጥ። ሶስተኛ ስለ አንድ ነገር ሆን ብሎ የተዛባ መረጃ ሚስ ኢንፎርሜሽን የሰጠውን ሰው ሐሳብ እማይ በማድረግ ጠቅላይ ሚኒስቴሩ ባለፈው ኢኮኖሚያዊ በሚገርም ሁኔታ አድጓል የሚል ሐሳብ።
አሁን አንድ ጠቅላይ ሚኒስትር አብይ መጥቶ ኢትዮጵያ በጣም እያደገች ነው ቢል አይመለከተውም፣ አያገባውም። እሱ የኢኮኖሚስት ባለሙያ አይደለም። የኢኮኖሚስት ባለሙያ ነው እንጂ ሌሎቹ መናገር አይችልም። ይሄንን በደንብ ያዙ። በአጠቃላይ አፒል ቱ አንኳሊፋይድ አውቶሪቲ ላይ ሁለት ሰዎች ተዋናዮች አሉ። አንደኛ ሰው በአንድ ነገር ላይ ሙያ የሌለው ሰው ወይም አንድ ነገር ላይ አድሎ ያለው ሰው ወይም ስለ አንድ ነገር የተዛባ መረጃን የሚያሰራጭ ሰው አለ። የመጀመሪያው መረጃን የሚያሰራጨው ሰው። ሁለተኛው የሰውን ሐሳብ ተቀብሎ እንደ ማስረጃ ወስዶ ሰው አንድ ስለሰጠው ሐሳብ ድምዳሜ ይሰጥ። አቃጣሪዎች ብላችሁ ያዟቸው። እንደዚህ እያደረጋችሁ ነው ትምህርት የሚያዘውባቸው። ተወዳጆች ምሳሌዎቹን እንመልከት እስቲ ቤተሰቦች። ቪዲዮ ላይክ ያላረጋችሁ ካላችሁ በእርግጠኝነት እስካሁን ደቂቃ ከቆያችሁና ላይክ ማድረግ ወይም ሰብስክራይብ ማድረግ የምትችሉ ከሆነ ላይክ እና ሰብስክራይብ አድርጋችሁ ኮሜንት ላይ ሐሳባችሁ አስተያየታችሁን ብትጽፉልኝ ቀጣይ የምሰራቸው ቪዲዮዎች የተሻሉ እንዲሆኑ ያግዙኛል። እንቀጥላለን። ዶክተር እስማኤል ታዋቂ የሆነ ባዮኬሚስት ነው። ስለዚህ የሚል ሐሳብ ሰጠ። የዚህ ሀገር ሁሉም ኢኮኖሚ ፖሊሲዎች ስህተት እንከን አለባቸው አለ። ሰው ሁለት ደግሞ የዶክተር እስማኤልን ሐሳብ የተቀበለ ነው። ሐሳባቸው እንደ ማስረጃ በመጠቀም ከላይ ያለውን አርጉመንት ሰራ። የሀገሪቱ ኢኮኖሚ ፖሊሲ ስህተት ነው የሚል ድምዳሜ ላይ ደረሰ። ነገር ግን አርጉመንቱ አፒል ቱ አንኳሊፋይድ አውቶሪቲ ነው። ምን አገባውና ነው ስለ ፖለቲካ አንድ ዶክተር የሚናገረው? ምክንያቱም እስማኤል ዶክተር ነው። ስለ ፖለቲካ ፖሊሲ ብዙ የሆነ እውቀት ሳይኖራችሁ ይችላል። የዶክተሩ ሐሳብ ተቀብሎ የሀገሪቱ ኢኮኖሚ ፖሊሲ ስህተት ነው ብሎ ድምዳሜ ላይ መድረሱ ሕጸጽ አስከትሏል። ከዝንብ ማር እንደማይጠበቅ ሁሉ ከዶክተርም ስለ ኢኮኖሚ በቂ መረጃ ማግኘት አይቻልም። ነገር ግን ኢኮኖሚያዊ ማብራሪያ የሰጠው ኢኮኖሚስት የኢኮኖሚ ባለሙያ ቢሆን ኖሮ አፒል ቱ አውቶሪቲ ይባላል። አፒል ቱ ኤክስፐርት ኦፕሽን ነው የሚባለው ማለት ነው። ስለዚህ ስለማያገባችሁ ወይም በደንብ ስለማታውቁ ነገር ማብራሪያ ከመስጠት ተቆጠቡ። so that you do not commit this fallacy። ሁለተኛው ፋላሲ አፒል ቱ ኢግኖራንስ። 6 ፋላሲዎች ናቸው። ሁለተኛው ላይ ደርሰናል። አርጉመንት ኤዲ አግኖንቴም ይባላል። ዘ ፋላሲ ሁለቱንም በደንብ ያዟቸው። እነዚህ ስማቸውን በሁለቱም አለው ያዟቸው። The fallacy committed when one's conclusion is supported by one's own ignorance, lack of evidence or lack of tangible information or knowledge። ስለ መረጃው ትክክለኛ እውቀት ሳይኖረን እንደምናውቀው ሆነን መደምደሚያ መስጠት ስለ ፋላሲ በሁለት መንገድ ሊፈጠር ይችላል። አንደኛ arguing something is true because no one has proved the false። ማንም ሰው አንድ ነገር ሐሰት እንደሆነ ስላላረጋገጠ እውነት ነው ብሎ ማመን። ሁለተኛ argue that something is false because no one has no proof that true። ማንም ሰው አንድ ነገር እውነት ነው ብሎ ስላላረጋገጠ ውሸት ነው ማለት ወይ እውነት ነው ወይ ውሸት ነው ብሎ። life after death is real። ህይወት አለ፣ ከሞት ወደ ህይወት አለ። since no one has proved ማንም ሰው ይሄን ነገር አያውቅም። that there is no such thing as life after death ይኑር አይኑር የምናውቀው ታሪክ የለም። ጀስት ሃይማኖታችንና ምን ነው እንጂ። ተመልከቱ፣ ከሞት በኋላ ህይወት የለም የሚለው ማንም ስላላረጋገጠው፣ ስለዚህ ከሞት በኋላ ህይወት አለ። አያችዋ፣ ከሞት በኋላ ህይወት አለ ብሎ ድምዳሜ የሰጠው ከሞት በኋላ ህይወት የለም የሚለውን ማንም ስላላረጋገጠው ነው። ስለዚህ ሐሰት እንደሆነ ስላልተረጋገጠ እውነት ነው ብሎ በራሱ ደመደመ። ኤግዛምፕል 2 ላይፍ አፍተር ዴዝ ኢዝ ሜዝ። ከህይወት ወደ ያለው ላይፍ ሞት ነው። ቢኮዝ ኖ ዋን የት ፕሩቭድ ዛት ኢትስ ሪል። ይሄ ደግሞ የዛኛው ተቃራኒ ነው። እውነት እንደሆነ ስላልተረጋገጠ ሐሰት ነው። ሌላ ምሳሌ ሴንስ ዜር ኢዝ ኖ ካን ፕሩፍ ጋድ ኤግዚስተንስ ዜር ኢዝ ኖ ጋድ። የፈጣሪ መኖር ማንንም አላረጋገጠም አይደል? ስለዚህ የፈጣሪ መኖር ማንም ስላላረጋገጠ ፈጣሪ የለም። አያችዋ፣ ፈጣሪ የለም ብሎ ድምዳሜ የሰጠው ፈጣሪ መኖሩን ማንንም ስላላረጋገጠ ነው። ሴንስ ኖ ዋን ካን ፕሩፍ ዛት ቢሊቭ ዜር ኢዝ ኖ ጋድ ዜር ኢዝ ጋድ። ፈጣሪ ያለ መኖሩን ማንም ስላላረጋገጠ ስለዚህ ፈጣሪ አለ። አያችዋ፣ ፈጣሪ ያለ ብሎ ድምዳሜ የሰጠው ፈጣሪ ያለ መኖሩን ማንም ስላላረጋገጠ ነው። አያችዋ፣ ይሄ ነው ሎጂክ ላይ ትንሽ ከሃይማኖት ጋር አፒል ቱ ኢግኖራንስ የሚባለው ለዚህ ነው። በቃ የሆነ ነገር መረጃ ስለሌለ ኢግኖር ማድረግ ማለት ነው። ለምሳሌ ስለ አንድ ምሳሌ እንጨምርላችሁ አፒል ቱ ኢግኖራንስ ላይ ማለት ነው። በአጠቃላይ እንደውም እንጨርሰው እዚህ ይሄኛው ስለ ፈጣሪ በጣም ስለሚያጣላል። በአጠቃላይ አፒል ቱ ኢግኖራንስ ፋላሲ በሁለት አይነት መንገድ እንደሚኖር፣ አንደኛው መኖሩ ማንም ስላላረጋገጠ የለም ብሎ ማመን፣ ወይም ደግሞ መኖሩስ ማንም ስላላረጋገጠ አለ ብሎ ማመን። እንደዛ ብላችሁ ያዙት። ሃስቲ ጀነራላይዜሽን ኮንቨርስ አሲደንስ የምንለው ኮንቨርስ አሲደንት የምንለው የአሲደንት ተቃራኒ ነው። አሲደንት ላይ እንግዲህ ጀነራሉን ወደ ስፔሲፊክ ነው አይደል? ሃስቲ ጀነራላይዜሽን ኮንቨርስ አሲደንት ይባላል። ያዙት ፈተና ላይ ሃስቲ ጀነራላይዜሽን ብለው ላይሰጧችሁ ይችላል። ኮንቨርስ አሲደንስ ብለው ሊባል ይችላል። እቺን ያዙልኝ።
በሁለቱም ነው። ፒዲኤፉን ከፈለጋችሁ ቴሌግራም ላይ አስቀምጥላችኋለሁ። ካስታውሳችሁ ቻፕተር 2 ላይ ፎርም ኦፍ ኢንዳክቲቭ አርጉመንት ስንማር ኢንዳክቲቭ ጀነራላይዜሽን ተምረናል። ይህ አርጉመንት ዊክ ኢንዳክሽን የተባለ ፋላሲ ይፈጽማል። እስኪ እንየው። ሃስቲ ጀነራላይዜሽን ፋላሲስ ጀስት ኦፖዚት ኦፍ አክሲደንት ፋላሲ ነው ብለናል። ሃስቲ ጀነራላይዜሽን ፋላሲ ኮሚትድ ዌን ድሮዊንግ ኤ ኮንክሉዥን ሪቺንግ ኤ ሰርቴን ፖይንት ኦፍ ጀነራላይዜሽን ፍሮም ቱ ስሞል ኢቪደንስ። በቅድሚያ ሁለት ነገሮችን ረዳ፣ ፖፑሌሽን እና ሳምፕል የሚባሉ ነገሮች። ፖፑሌሽን ማለት የአንድ ስብስብ ወይም ቡድን ማለት ነው። ሳምፕል ማለት ደግሞ ከስብስቡ ውስጥ ከቡድኑ መካከል ለናሙና ተመርጠው ነው። ለምሳሌ በአንድ ክላስ ውስጥ 60 ተማሪ ቢኖር ከ60 ተማሪ 10 ተማሪ ራንደምሊ ተመርጦ ሲታይ 40 ተማሪ ፖፑሌሽን ይባላል፣ 10ዎቹ ደግሞ ሳምፕል ይባላሉ። ስለዚህ ታዲያ ሃስቲ ጀነራላይዜሽን ፋላሲ የፈጸሙ ከቡድኑ ወይም ከስብስቡ መካከል ለናሙና የተመረጡ አካላትን እንደ ማስረጃ በመጠቀም ስለ ቡድኑ ድምዳሜ ይሰጥ ነው። እንደ ማስረጃ የተጠቀማቸው ናሙናዎች ቡድኑን በበቂ ሁኔታ ወካይላዊ ካልሆኑ የሚገልጽ ጽጽ ነው። ለምሳሌ አንድ ሆስፒታል ውስጥ 1000 ታካሚ ሰዎች አሉ። አንድ ሰው ወደ ሆስፒታሉ ሄደና ከ1000 ታካሚዎች መካከል 100 የሚሆኑትን የታመማችሁት ምንድነው ብሎ ጠየቃቸው። 100ዎቹ ኩላሊት ነው የሚያመን ብለው መለሱ። ከዚህ በመነሳት በዚህ ሆስፒታል ውስጥ ያሉት ሁሉም ታካሚዎች የኩላሊት በሽተኛ ናቸው ብሎ ድምዳሜ ቢሰጥ ሃስቲ ጀነራላይዜሽን ፈጸመ ማለት ነው። 1000 ሰዎች ፖፑሌሽን ናቸው። ከ1000ዎቹ ደግሞ 100ዎቹ ምንድን ናቸው? ሳምፕል ናቸው። ታዲያ ናሙናዎቹን እንደ ማስረጃ መጠቀም ስለ ቡድኑ አጠቃላይ ድምዳሜ ሲሰጥ ሃስቲ ጀነራላይዜሽን ኦር ኮንቨርስ አሲደንስ እንለዋለን። አሲደንት የተባለውን ፋላሲ ፈጽሟል። ህጸጹ ምን ላይ መሰላችሁ? በሆስፒታል ውስጥ የሚገኙት 100 ታማሚዎች ኩላሊት ስለታመሙ በሆስፒታሉ ውስጥ የሚገኙትን ሁሉም ወይም 1000 ታካሚዎች የኩላሊት በሽተኛ ስለመሆናቸው ምንም ማረጋገጫ የለም። ይህ ማለት 100ዎቹ በሽተኞች ፕሪሚስ በቂ ማስረጃ መሆን አይችልም። ሆስፒታሉ ውስጥ ስለሚገኙ ታካሚዎች ሌላ ምሳሌ፣ ከእናንተ ክላስ ውስጥ 50 ተማሪ ቢኖር ከ50 ተማሪ መካከል የ10 ተማሪ ውጤት ሲታይ 10ሩም የሎጂክ ፈተና ደፍነዋል። ስለዚህ በመነሳት የሁሉም የክላሱ ተማሪ 50ውም ሎጂክ ደፍነዋል ብሎ ድምዳሜ ቢሰጥ ኮንቨርስ አሲደንት ፋላሲ ተፈጽሟል። አዲስ ዘመን ጋዜጣ carried an interview to know the reading skill among young people. It's found out that among 10 young people is interviewed, none of them read the book for the last 2 years. So conclude BVS all young people in the country do not have the culture of reading a book ብሎ ቢናገር ሃስቲ ጀነራላይዜሽን የፈጸሙ ከተወሰኑ ወይም ከጥቂት ማስረጃዎች ናሙናዎች ብቻ ተነስተን ስለ አንድ ነገር ወይም ቡድን መደምደሚያ ሰጥ የሚፈጠር አስተሳሰብ ስህተት ፎልስ ኮዝ ፋላሲ ሃስቲ ጀነራላይዜሽን ይለዋል። አራተኛ ፎልስ ኮዝ ፋላሲ is committed when someone inferring causal explanation from premise that do not provide sufficient evidence to it. ፎልስ ኮዝ ማለት ስሙ ራሱ ይመራቸዋል። ፎልስ ኮዝ የስህተት መንስኤን ማስረጃን የሚፈጥር ፋላሲ ነው። ማለትም አንድ ነገር በቂና ትክክለኛ ማስረጃ ማቅረብ ሳንፈልግ ወይም ሳንችን ሳይቀር ስለዛ ነገር ድምዳሜ የሐሳብ ውሸት ማስረጃ ፎልስ ኮዝ ማቅረብ የሚፈጥር ጽጽ ነው። ለምሳሌ ስለ አንድ ነገር የውሸት ማስረጃ ማቅረብ ለውጤቱ ትክክለኛ መንስኤ ምክንያት ከማቅረብ ይልቅ የውሸት መንስኤ ስናቀርብ የሚፈጸም ፋላሲ ነው። ለምሳሌ አንድ ተማሪ ሳያጠና ከፈተና ቢወርቅ ለሞደቁ ለውጤቱ ከመምህሩ ጋር ጣልቼን የሚል ምክንያት ወይም ማስረጃ ቢያቀርብ ፎልስ ኮዝ ፋላሲ ነው። ምክንያቱም ትክክለኛ ማስረጃ ወይም መንስኤ አለማጥናቱ ከማቅረብ ይልቅ የውሸት የሆነው ማስረጃ ያቀረበ። ማስረጃ፣ መንስኤ፣ ምክንያት ተመሳሳይ ትርጉም ነው ያላቸው። ሁሉም ፕሪሚስ ማለት ናቸው በፎልስ ኮዝ ላይ። ፎልስ ኮዝ ፋላሲ በሶስት ይከፈላል። አንደኛ ፖስት ሆክ እርጎ ፕሮፐር ሆክ ፋላሲ፣ ሁለተኛ ነን ኮዝ ፕሮ ኮዝ ፋላሲ። ፎልስ ኮዝ ፋላሲ በሶስት ይከፈላል ብዬ እየነገርኳችሁ ነው። በደንብ ያዙልኝ፣ በደንብ እንድትይዙልኝ እፈልጋለሁ። እዚህ ጋር ሁላችሁ ኦቨር ሲምፕሊፋይድ ኮዝ ፋላሲ ሶስቱም። የመጀመሪያው ፖስት ሆክ እርጎ ፕሮፐር ሆክ ፋላሲ the fallacy committed when arrive a certain conclusion by claiming that one thing is the cause of the another thing because it preceded by the time. ፖስት ሆክ እርጎ ፕሮፐር ሆክ ፋላሲ ፈጸመው አንድ ነገር ስለሌላው ነገር መንስኤ ነው ብለን ለተወሰነ መደምደሚያ ላይ ስንደርስ ነው። ምክንያቱም በጊዜው ይቀርማል። x cause y because x happens before y የሚል ሐሳብ ያለው ማለት ነው። ለምሳሌ
ፖስት ኦክርጎ ፕሮፐረንስ የምንለው ፈተና እንፈተኑ ለክላስ እየሄደ የሞተ ጥቁር ዶሮ መንገድ ላይ ያያችሁና ከዚያ ያንን ፈተና 3 ከ10 ብታመጡ ዶሮ እንዲህ ያደረገ ልትሉ ነው። የፖስት ኦክርጎ ነው። የሞተ ጥቁር ዶሮ ማግኘት ከፈተናችሁ በፊት ነው ያገኛችሁት፣ ከጊዜ ይቀርማል። ስለዚህ ፈተና ለመስራታችሁ በዶሮ ማሳብ የሞተ ጥቁር ዶሮ ስላጋጠመኝ ነው። ሌላ ምሳሌ እጃችሁን አሳከካችሁ ስላልታጠባችሁ ከዛ ቆይታችሁ ብር አገኛችሁ። ብር ያገኛችሁት እኮ እጅን ስለሳከኝ ነው ብላችሁ ድምዳሜ ብትሰጡ ፖስት ሆክ እርጎ ፋላሲ ፈጽማችኋል። እጅ ማሳከክ ብር ለማግኘት ምክንያት ይሆናል እንዴ? አይሆንም ካልሰራችሁ። ሌላ ምሳሌ እኔ በሰማያዊ እስክሪብቶ አልፈተንም በሱ ከተፈተንኩ ፈተናው አይቀናኝም ብላችሁ ድምዳሜ ከሰጣችሁ ፈተና ላለመስራት ሰማያዊ እስክሪብቶ ምክንያት ይሆናል ማለት ነው። ሌላ ምሳሌ ነጭ ካስሊክ ከለበስኩ ፈተናውን ሰራውን ለዛ ነው ነጭ ካስሊክ ለፈተና ብዬ ቀን ጠብቄ ማስቀምጠው ብትሉ whenever I wear white sock on the day exam my grade goes up that's why I save my white socks to wear exam day። ሌላ ምሳሌ ኳስ የምታዩ ልጆች ብዙ ጊዜ እንዲህ ትላላችሁ፣ አርሰናል ዛሬ ቀዩ ማሊያ ስለለበሰ ያሸንፋል፣ ማንቸስተር ዛሬ ነጩ ማሊያ ከለበሰ አያሸንፍም ትላላችሁ። እንደዚህ አይነት አስተሳሰቦች ፖስት ኦክርጎ ፋላሲ ይፈጽማሉ። ለንኮዛ ፕሮኮዛ ፋላሲ not the cause for the cause ማለት ነው። ገባችሁ? ደስ አይልም አገላለጹ። not the cause pro the cause for the cause ለንኮዛ ፕሮኮዛ። ይህ ፋላሲ የሚፈጸመው መንስኤ ማስረጃ መሆን የማይገባው መንስኤ ማስረጃውን ሲወስድ ነው። x cause y because x cause y over the same time interval የሚል ሐሳብ ያለው ይሄ ፋላሲ። ይችን ፎርሙላ ያዟት። በዚህ ፎርሙላ መሰረት ነንኮዛ ፕሮኮዛ ፋላሲን በቀላሉ መለየት ትችላላችሁ። በተመሳሳይ ጊዜ ነው ከናንተ የሚጠበቀው የፎርሙላ የተጠቀመውን አርጉመንት የቱ ፋላሲ እንደሆነ መለየት ነው። ለምሳሌ እሷ ደሃ ናት ምክንያቱም ጠንቋይ ረግሟታል። ደሃ ለመሆኗ ትክክለኛ ምክንያት ጠንቋይ መርገሙ አይሆንም። what make African poor at the same time የሚከሰቱ ነገሮች ናቸው እዚህ ጋር because they are black people አፍሪካኖች ደሃ የሆኑት ጥቁር ስለሆኑ ነው። ነንኮዛ ፕሮኮዛ ፋላሲ ላይ not the cause for the cause not the cause for the cause ምክንያቱም ምክንያት አይደለም። አፍሪካኖች ጥቁር መሆናቸው ኤክስ ብንለው አፍሪካኖች ደሃ መሆኑ ዋይ ብንለው አፍሪካን ጥቁር ህዝብ ናቸው፣ አፍሪካን ደሃ ናቸው። ጥቁር ህዝብና ደሃ መሆናቸው በተመሳሳይ ጊዜ ሴም ታይም ላይ ያሉ ክስተቶች ናቸው። ይህ ማለት ሁለቱም አሁን ላይ በተመሳሳይ ጊዜ ያሉ ነገር ናቸው። ተመሳሳይ ጊዜ ኦከር ስላደረጉ አንዱ ለአንዱ መንስኤ ነው የሚል ሐሳብ ያለው ይህ ፋላሲ ማለትም አፍሪካ ያለ ጥቁርነት ኤክስ እንደ ድህነት ተመሳሳይ ጊዜ ያሉ፣ ስለዚህ አፍሪካን ደሃ የሆኑት ጥቁር በመሆናቸው ምክንያት ነው። ስለዚህ ኤክስ ኤንድ ዋይ ኦከር አት ዘ ሴም ታይም ኤንድ ኤክስ ኮዝ ዋይ የሚል ሐሳብ ያለው ይህ ፋላሲ ነው። ስለዚህ what make African poor is because they are black people የሚለው አርጉመንት ነንኮዛ ፋላሲን ፈጽሟል ማለት ነው። እንግዲህ ስለዚህ በዚህ ፎርሙላ መሰረት ፈተና የዚህን አይነት ፋላሲ ይመጣል። ሁለት ክስተቶች ወይም ኢቨንቶች ማለትም በደንብ አንብቡት። ማለትም ኤክስ ጥቁርነት ዋይ ድህነት ኮንሲደንሻል ናቸው ማለትም ኦከር አት ዘ ሴም ታይም ናቸው። ነገር ግን ሁለቱ ነገሮች ተመሳሳይ ስላሉ ስለተገኙ አንዱ ለአንዱ መንስኤ ስለሆኑ ዋስትና የለንም። ሌላ ምሳሌ እንመልከት። There are more laws on the book today than ever before. More crimes are being committed than ever before. Therefore, to reduce crime, we must eliminate the law. ከድሮዎቹ በተሻለ አሁን ላይ መጽሐፋችን ላይ ህጎች አሉ ብዙ። ነገር ግን አሁን ላይ በጣም ብዙ ወንጀል እየተሰራ ስለሆነ ህጎቹን ማጥፋት አለብን። ተመልከቱ፣ ወንጀል ለመቀነስ ህጎቹን ማጥፋት አለብን ብሎ ድምዳሜ ሰጠ። ለዚህ ድምዳሜ እንደ ምክንያት ያቀረበው በርካታ የሆኑ ህጎች እየወጡ ነው። በዛውም ልክ ደግሞ ታይቶ የማይታወቅ መልኩ በርካታ ወንጀሎች እየተፈጸሙ ነው። ማለትም ሁለት ድርጊቶች ተመሳሳይ ጊዜ እየተደረጉ ያሉ ናቸው የሚል ምክንያት አቅርቧል። ነገር ግን ምክንያቱ መንስኤ ሆኖ የቀረበው ነገር እንደ ምክንያት ሆኖ ከመውሰድ ነበረበት። በፍጹም የሚወጡት ህጎች መብት ለወንጀል መበራከት መብዛት ትክክለኛ ምክንያት ስለመሆናቸው ምን ማረጋገጫ አለ? ምንም። ሰውየው ግን እንደ ምክንያት መንስኤ ያቀረበው ሁለቱን ክስተቶች ማለትም የሚወጣው ህግ መብዛቱና በዛውም ልክ የሚፈጸመው ወንጀል መበራከቱ መብዛቱ በተመሳሳይ ጊዜ at the same time or coincidental መፈጸማቸውን ተመልከቱ። ብዙ ህግ መውጣታቸውን ኤክስ ብዙ ወንጀል መበራከቱን ዋይ ብንለው ብዙ ህግ መውጣቱና ብዙ ወንጀል መበራከቱ በተመሳሳይ ጊዜ at the same time እየተፈጸሙ ያሉ ክስተቶች ናቸው። ስለዚህ ሁለቱ በተመሳሳይ ጊዜ ስለተፈጸሙ አንዱ ለአንዱ መንስኤ የሚል ሐሳብ ያዘና ለብዙ ወንጀል ኤክስ መፈጸም ምክንያት የብዙ ህግ ዋይ መውጣት ነው የሚል ምክንያት አቀረበ። ስለዚህ ወንጀሉን ለመቀነስ ብዙ ህጎችን መውጣት የለብንም አለ። የሚወጣው ህግ መብዛቱ ኤክስ
በዛውም ልክ ደግሞ የሚፈጸመው ወንጀል መብዛቱ ዋይ በተመሳሳይ ጊዜ የተፈጸሙ ያሉ ድርጊቶች ክስተቶች ናቸው። ብዙ ህግ ባንድ የወጣ ብዙ ወንጀልም እየተፈጸመ ነው። በሌላ አባባል ኤክስ ኤንድ ዋይ ኦከር አት ዘ ሴም ታይም ስለሆኑ የሚወጣው ህግ መብዛቱ በዛው ልክ ደግሞ የሚፈጸሙ ወንጀል መብዛቱ ተመሳሳይ ጊዜ ስለተፈጸሙ ያሉ ድርጊቶች ስለሆኑ አንዱ ለአንዱ መንስኤ ነው ብሎ ማቅረብ አይቻልም። ብዙ ፖሊስ ወንጀል አሁን ለምሳሌ ይሄ ማለት በአንድ ቀን ኢትዮጵያ ውስጥ 10,000 ፖሊስ ቢመረቅ ወንጀል ደግሞ ቢጨምር ብዙ ፖሊስ ስላስመረቅም ብዙ ወንጀል ተፈጸመ እንደማለት ማለት ነው። ኤክስ አት ዘ ሴም ታይም ኮንሲደንሳል ሲሆን ሌላ ምሳሌ ዜር አር ሞር ቸርችስ ኢን ሐዋሳ ሲቲ በሐዋሳ ከተማ ብዙ ቤተክርስቲያኖች አሉ ዛን ኢን አዘር ሲቲ ስለዚህ the nation and the crimes are committed to ሐዋሳ ሲቲ than anywhere else so if we are to eliminate we must abolish churches ሐዋሳ ከተማ ላይ በጣም ብዙ ቤተክርስቲያኖች አሉ ነገር ግን በሐዋሳ ብዙ ወንጀል ይሰራል ስለዚህ ሐዋሳ ላይ ያሉትን ቸርቾች ብዙ ስለሆኑ ነው ወንጀል የሚሰራው ብሎ ካሰበ ተመሳሳይ ነው ከቅድሙ ጋር ሐዋሳ ላይ ከተማ በርካታ ቤተክርስቲያኖች አሉ በዛው ልክ በርካታ ወንጀል ይፈጸማል አለ ስለዚህ ሁለት ድርጊቶች ተመሳሳይ ጊዜ at the same time or coincidence ተፈጸሙ ያሉ ስለዚህ አንዱ ለአንዱ ምክንያት ነው ብሎ ማሰብ ማለትም የቤተክርስቲያን መብዛት ለወንጀል መበራከቱ መንስኤ ነው ብሎ አሰበና ወንጀልን ለማጥፋት ቤተክርስቲያን ማጥፋት አስፈላጊ ነው የሚል ድምዳሜ ሰጠ እንግዲህ ቤተክርስቲያኖች ኤክስ ብንላቸው ብዙ ወንጀል መፈጸም ደግሞ ዋይ ብንላቸው ቤተክርስቲያን መብዛት ኤክስ እና በዛውም ልክ ደግሞ የሚፈጸሙ ወንጀሎች መብዛት ዋይ በተመሳሳይ ጊዜ የተፈጸሙ ያሉ ድርጊቶች ክስተቶች ናቸው። በሌላ አባባል ኤክስ ኤንድ ዋይ ኦከር አት ዘ ሴም ታይም እያደረጉ ነው፣ በተመሳሳይ ጊዜ እየተፈጸሙ ነው። ስለዚህ ቤተክርስቲያን መብዛቱ ኤክስ፣ በዛውም ልክ ደግሞ የሚፈጸሙ ወንጀል መብዛቱ ዋይ በተመሳሳይ የተፈጸሙ ክስተቶች ስለሆኑ በተመሳሳይ ጊዜ እየተፈጸሙ ስለሆነ ይሄኛው የሚል ፎርሙላ ኤክስ ኤንድ ዋይ ኦከር አት ዘ ሴም ታይም ኤንድ ኤክስ ኮዝ ዋይ የሚል ፎርሙላ አገኘም ማለት ነው። እቺን እንድትይዙ ነው እስካሁን የለፈለፍኩባችሁ። በጣም ይቅርታሽ። እቺን ነው ደግሞ ላይክ ያላረጋችሁ ላይክ አድርጉ ማለት ነው። ምንም አትጎዱ። እሺ ይህ ፎርሙላ ደግሞ ነንኮዛ ፕሮኮዛ ፋላሲ እንለዋለን ማለት ነው። ነንኮዛ ፕሮኮዛ ፋላሲ ኦቨር ሲምፕሊፋይድ ኮዝ የምንለውን ደግሞ እንመልከት። occur when a multiple of causes responsible for a certain effect but arguer select just one this cause and represent as it were the sole cause ብዙ ምክንያት ቢኖርባችሁ አንድ ሰው ከፍቅረኛው ጋር ይጣላና የተጣላው እኮ ማለት ነው ጊዜ ስለማይሰጣት ስለማይንከባከባት ከሌሎች ሴቶች ልጋጭት ስለሚያደርግባት ነው። ነገር ግን የተጣላ ነው ጊዜ ስለማይሰጣት ነው ቢል አንዱን ብቻ መረጠ ማለት ነው። እስቲ እንየው። ኦቨር ሲምፕሊፋይድ ፋላሲ የሚፈጸመው አንድ ነገር ለመከሰቱ ወይም ለመፈጠሩ በርካታ ምክንያቶች እያሉ አንዱን ብቻ ተጠያቂ ሲደረግ ለምሳሌ the quality of education in Ethiopia has been declaring a years clearly our teachers are just doing their job these days በአማርኛ የኢትዮጵያ የትምህርት ስርዓት እየወደቀ እየተበላሸ ነው፣ ምክንያቱም መምህራኖች በአግባቡ ስራቸውን እየሰሩ ስላልሆነ። የኢትዮጵያ ትምህርት ስራ መውደቅ በርካታ ተጠያቂዎች አሉ። ለምሳሌ የትምህርት ሚኒስቴር አለ፣ ቤተሰብ፣ መምህር፣ ሶሻል ሚዲያ፣ ሱስ ወዘተ ናቸው። ነገር ግን አንዱን ብቻ ነው ተጠያቂ ያደረገው፣ ማለትም መምህራንን ብቻ እኛም ብቻ ነው ተጠያቂ ያደረገው። ስለዚህ ኦቨር ሲምፕሊፋይድ ኮዝ ፋላሲ ፈጽሟል። ሌላ ምሳሌ ቱዴይ all of us can look forward to longer lifespan than our parents and grandparents. Obviously we our thanks to the millions of decade doctors who expected every effort to ensure our health. በአማርኛ ዛሬ አባቶቻችንና አያቶቻችን የበለጠ ለብዙ ጊዜያት በህይወት የመቆየት ተስፋ ሰንቀናል። ምስጋና የኛ ጤና እንዲጠበቅ ያላለሰለሰ ጥረት ለሚያደርጉት በሚሊዮን ለሚቆጠሩ ትጉሃን ዶክተሮች አለ። ፈጣሪ ባኖረን ዶክተሮችን አመሰግን። እንግዲህ ለሰው ልጅ ጤና መጠበቅ በርካታ ምክንያቶች አስተዋጽኦ አሉ። ለምሳሌ ዶክተሮች የአካል ብቃት እንቅስቃሴ ማድረግ፣ የተመጣጠነ ምግብ መብላት፣ ከራስ ሱስ ጋር መራቅ፣ ከሱስ መራቅ ምናምን። ነገር ግን አንዱን ብቻ ነው ያሞገሰው ማለትም ዶክተሮች። ስለዚህ ኦቨር ሲምፕሊፋይድ ኮዝ ፋላሲ ነው ማለት ነው። ክብር ለሚገባቸው ሁሉ ክብር ስጡ፣ መርጣችሁ አታክብሩ፣ አታሞግሱ ምናምን። ለዛ ነው ማለት ነው። በኢትዮጵያ እንግዲህ ሌላ ደግሞ ስሊፐሪ ስሎፕ ፋላሲን እናያለን ማለት ስድስተኛ የመጨረሻ occur when the conclusion of the argument resists upon aligned chain reaction and there is no sufficient reaction to think that the chain reaction will actually take place. ለተከሰቱት ሁኔታዎች ሁሉ ወይም መጨረሻ ላይ ለደረሰው ከባድ ችግር የመጀመሪያ ምክንያት ተጠያቂ ማድረግ። እርስ በርስ የሚገናኙ ቼን ሪያክሽን የተከሰቱ ችግሮች አሉ። ማለትም አንዱ ችግር ሌላ ችግር ይወልዳል፣ ሌላው ችግር ደግሞ ሌላ ችግር ይወልዳል ወዘተ እንዲህ እያለ ይቀጥላል። ለዚህ ሁሉ ችግሮች ተጠያቂ የሚያደርጉ የመጀመሪያ ችግር የፈጠረውን አካል ከሆነ ስሊፐሪ ስሎፕ ይባላል። ኤክስ ኮዝ ዋይ ማለትም ዋይ የተባለው ችግር በኤክስ ተፈጠረ፣ ከዛ ደግሞ ዋይ ኮዝ ዜድ ዋይ ይሄ
ዋይ ላይ የተፈጠረው ችግር ዜድን ፈጠረ፣ ዜድ ደብሊው ፈጠረ፣ ደብሊው ቪን ፈጠረ። ቼን ኦፍ ሪያክሽን ማለት ይሄ ነው። ማለትም አንዱን እየወለደ ሲሄድ ችግር በችግር ላይ ሲወርድ ስሊፐሪ ስሎፕ። ታዲያ ለዚህ ሁሉ ችግር ተጠያቂ ኤክስ ነው። ስለዚህ ኤክስ መወገድ አለበት የሚል ድምዳሜ ሲሰጥ ስሊፐሪ ስሎፕ ይባላል ማለት ነው። ለምሳሌ እችኛዋን ያት ኢሚዲየት ስቴፕ ሹድ ቢ ቴክን ቱ አውትላው ፖርኖግራፊ ዋንስ ኤንድ ኦል ፎር ኦል ዘ ኮንቲኒድ ማኑፋክቸር ኤንድ ሴል ኦፍ ፖርኖግራፊ ማቴሪያል ዊል ቢ ኦልሞስት ሴርተንሊ ሊድ ቱ አን ኢንክሪዝ ኢን ሴክስ ሪሌትድ ክራይም ሰች አስ ሬፕ ኢንሴንት ዚስ ኢዝ ተርን ዊል ግራጁዋሊ ኢሮድ ዘ ሞራል ፋብሪክ ኦፍ ሶሻይቲ and result in an increase in crime of all sorts. Eventually, a complete disintegration of law and order will occur, leading in the end of the total collapse of civilization. ተመልከቱ ቼን ሪያክሽን ኑን እንመልከት። ፖርኖግራፊ የወሲብ ፊልም ማለት ከወሲብ ጋር የተገናኙ ወንጀለኞች እንዲፈጸሙ ያደርጋል። ለምሳሌ አስገድዶ መድፈር፣ የቤተሰብ ወሲብ፣ ልጅና እናት፣ አባትና ልጅ ወዘተ ማለት ይሄ በፈረንጆች ነው እንጂ በእኛ የለም። ኖር ነው፣ ኃጢአት ነው። ኤክስ ኮዝ ዋይ ያልነው ቅድም ተቀጠለ ማለት አስገድዶ መድፈርና የቤተሰብ ወሲብ ደግሞ የማህበረሰብ ሞራል ሴት ይሽሩታል። በመሆኑም ማህበረሰቡ ሴት አልባ በመሆኑ ሁሉም አይነት ይፈጸማል። ከህሊና ሀፍረት የሚባል ነገር ስለማይኖር ዋይ ኮዝ ዜድ ሆነ ማለት ነው። ሁሉም ወንጀሎች በማህበረሰቡ ሲፈጸሙ ደግሞ ማህበረሰቡ ለሙሉ ለህግና ለስርዓት አይገዛም። ስርዓት አልበኛ የሆነ ማህበረሰብ ይፈጠራል አለ። ዋይ ደግሞ ደብሊው ሆነ እያለ ቀጠለ። ስሊፐሪ ስሎፕ ማለት በቃ ስለዚህ ሁሉ ተጠያቂ ፖርኖግራፊ ነው። የመጀመሪያው ኤክስ ብለን ያልነው ማለት። ስለዚህ ሀሳቡ ተዋረደ ስህተት እውነተኛና ምክንያታዊ ይመስላል። ማስረጃው ራሱ ህጸጽ ያለባቸው አይመስሉም። የኢንፎርማል ፋላሲ መለያ ነው። ግን ህጸጹ ምን መሰላችሁ? የፖርኖግራፊ አለመጥፋት እውነት ስልጣኔን ያጠፋዋል ወይ? በፍጹም። ፖርኖግራፊ ስለጠፋ ብቻ ከላይ የተዘረዘሩ ችግሮች በቀላሉ አይጠፉም። በፍጹም። ያንን ነው የመጨረሻ ያው እንግዲህ ዊካናሎጂ አስ ዊ ሳው ኢን ቻፕተር 2 ላይ እንዳየነው ዊካናሎጂ የሚለውን የመጨረሻ ማለት ነው። አርጉመንት ፍሮም አናሎጂስ አን አርጉመንት ዊች ዘ ኮንክሉዥን ኦፍ ዲፔንድ ኦን ዘ ኤግዚስታንስ ኦፍ አን አርጉመንት ኦር ሲሚላርሊ ቢትዊን ቱ ቲንግስ ኦር ሲቹዌሽን ዘ ፋላሲ ኦፍ ዊካናሎጂ ኢዝ ኮሚትድ ዌን አናሎጂ ኢዝ ኖት ስትሮንግ ኢነፍ ቱ ሰፖርት ዘ ኮንክሉዥን ዛት ነው። ካስታወሳችሁ ቻፕተር 2 ላይ ምን ብለን ተምረናል? ኢንዳክቲቭ አርጉመንት መካከል አርጉመንት ቤዝድ ኦን አናሎጂ ነበር። እስኪ እናብራራው። እቺ ቀላል ናት። ተገቢ ያልሆነ የምስስሎች አስተሳሰብ ማለት ለምሳሌ ሁለት አካላት በሆኑ ነገሮች ላይ ቢመሳሰሉና ይህን መመሳሰል እንደ ማስረጃ በመጠቀም በሌላውን ነገር ላይ ይመሳሰላሉ ብሎ ድምዳሜ ይሰጥ ዊካናሎጂ ነው። ለምሳሌ ማይ ኢንስትራክተር ኢስ ብሉ ኢን ከለር የማይ ኢንስትራክተር ካር ኢስ ብሉ ኢን ከለር ስፒድ ኢስ 180 ኪሎ ሜትር ፐር አወር ነው አለ። ኢትስ ሜድ ኢን ጀርመን ማይ ሲስተር ኒው ካር ኦልሶ ብሉ ነው ሃዝ ስፒድ 180 ኪሎ ሜትር ፐር አወር ነው አለ። ዜርፎር ማይ ሲስተር ካር ኦልሶ ሜድ ኢን ጀርመን ኖ አሜሪካ ቢሰራ። ተመልከቱ። የመምህሬ መኪና ሰማያዊ ነው፣ በሰዓት 180 ኪሎ ሜትር ይጓዛል። ጀርመን ነው የተሰራው። እህቴ መኪና ሰማያዊ ነው፣ በሰዓት 180 ኪሎ ሜትር ይጓዛል። ስለዚህ የእህቴ መኪና ጀርመን ነው የተሰራው ብሎ ድምዳሜ ሰጠ። ሁለቱ መኪናዎች በከለርና በፍጥነት ይመሳሰላሉ። አንደኛው መኪና ጀርመን ነው የተመሰረተው። በከለርና በፍጥነት መመሳሰላቸው እንደ ማስረጃ በመጠቀም ይሄኛው መኪና ጀርመን ነው የተመሰረተው ብሎ ማስረጃ ሰጠ። ስለዚህ ዊካናሎጂ ፋላሲ ፈጽሟል። ምናልባት ጃፓንና ፈረንሳይ ወዘተ ሊሆን ይችላል የተመሰረተው በከለርና በፍጥነት መመሳሰላቸው ብቻ ነው ማለት ነው። ትንሽ ፈጠንኩባችሁ አይደል? እዚህ ጋር ትንሽ ሶሪ፣ ረጋ አድርጋችሁ ፖዝ እያደረጋችሁ ታዩታላችሁ ብዬ ስላሰብኩ ነው። ሌላው ፌስቡክ ሶሻል ሚዲያ ኤንድ ሃስ መኒ ዩዘርስ። ቴሌግራም ሶሻል ሚዲያ ሃስ መኒ ዩዘርስ። ፌስቡክ ጌት $50 ሚሊዮን ፐር ይር ዜርፎር ቴሌግራም ጌት $50 ሚሊዮን ፐር ይር ነው። ፌስቡክ ይበልጣል በሚያገኘው ገንዘብ። አያቸዋ። ፌስቡክ እና ቴሌግራም ሁለቱም ማህበራዊ ሚዲያ ናቸው፣ ብዙ ተጠቃሚ ያላቸው እና ፌስቡክ በአመት $500 ሚሊዮን ያገኛል። ሁለቱም ማህበራዊ ሚዲያ በመሆናቸው እና ብዙ ተጠቃሚ በመኖራቸው ይመሳሰላሉ። ይህንን መመሳሰል እንደ ማስረጃ በመጠቀም ቴሌግራም $500 ሚሊዮን ያገኛል ብሎ ድምዳሜ መስጠት። ይሄ ዊካናሎጂ ነው። ገና ለገና ሁለቱም ሶሻል ሚዲያ ስለሆነ አይቻልም። ይሄን ይመስላል የዛሬው ትምህርት ይሄን ይመስላል። ስናጠቃልለው ምንድነው ፋላሲ ኦፍ ዊካናሎጂ? ዊክ ኢንዳክሽን በብዛት ዩዥዋሊ የሚከሰተው ኢንዳክቲቭ አርጉመንት ላይ ነው። እቺኛውን ፈተና ላይ ትመጣባችሁ ትችላለች። የትኛው አርጉመንት ላይ ነው? ኢንዳክቲቭ ላይ ነው። ኢንዳክቲቭ እና ዲዳክቲቭ ነው የሚለውን በደንብ ያዙ። በቀጣይ ፋላሲ ኦፍ ዊክ ኢንዳክሽን በተመለከተ ጥያቄ እንሰራለን። ጥያቄዎቹን እንስራና እንለያያለን ማለት ነው። ለዛሬ
The Daily News carried an article this morning about 3 local teenagers who were arrested on charges of drug possessions. The teenagers these days are nothing but a bunch of junkies committed fallacy. ምንድን ነው ያደረገው? ዴይሊ ኒውስ አርቲክል አትሞ ነበር። 3 ሎካል ቲኔጀሮች ታስረዋል ድረግ ተጠቃሚና እነዚህ ቲኔጀሮች አር ነቲንግ በት ባንች ኦፍ ጀንኪስ ናቸው አለ። ምን አረገ? ኮንቨርስ ኢንሲደንት አረገ ማለት ነው። ሁሉንም በአንድ አድርጎ ምን አረጋቸው ማለት ነው? ደመደመ ማለት ነው። ይሄ ኮንቨርስ ኢንሲደንት እንለዋለን። ፎልዝ ኮዝ አይሆንም፣ ምክንያቱም ምንም ፎልዝ የሆነ ኮዝ የለም። ስሊፐሪ ስሎፕ አይደለም፣ ምክንያቱም አንዱን ለአንዱ ተጠያቂ አላደረገም። አንኳሊፋይድ አውቶሪቲ አይደለም፣ የማይመለከተው አካል መረጃ አልሰጠም። ይሄ ኮንቨርስ ኢንሲደንት ዲ If a car breaks down on the freeway, the passing mechanic is not obligated to render emergency or service for similar reasons. If a person suffers heart attack on the street, a passing physician not obligated to render emergency medical assistance. The committed fallacies ምንድን ነው? የሆነ መኪና ተበላሽቶ መካኒክ በመንገድ እያለፈ ቢያየው የማስተካከል ግዴታ የለበትም። ስለዚህ ዶክተርም ቢያየው የማስተካከል ግዴታ የለበትም። የታመመ ሰው በልብ ድካም ወርቆ ሀርት አታክ ወርቆ ቢታይ ማከም የለበትም። ዊካናሎጂ ፖስት ሆክ ኤርጎ ፕሮፐር ነን ኮዛ ፕሮኮዛ አይደለም፣ ዊካናሎጂ ነው ማለት ይሄ አያስኬድም። ምክንያታዊነት ይጎለዋል ማለት ነው። እንደነገርኳቸው የምክንያታዊነት ችግር አለበት። ሶስተኛ the must be something physician research 3 famous physicists ኦሊቨር ሎዴጅ ጄምስ ጂንስ and አርተር ስታንሊ ኤድገርተን took it seriously committed fallacy ምንድን ነው? there must be something physical research 3 famous physicists ምንድን ነው? ይሄ ደግሞ appeal to unqualified authority ነው። ምንድን ነው? 3 must something there is must something in physical research 3 famous physicists ኦሊቨር ሎዴጅ ይሄ ኤንድ ጄምስ ኤንድ አርተር ስታንሊ የሚባሉ ሰዎች ቶክ ኢት ሲሪየስ ወሰዱት ማለት ነው። ገና ለገና ፌመስ ስለሆኑ በማይመለከታቸው እነዚህ ፊዚካል ናቸው፣ ስለ ፊዚክስ ናቸው እና ይሄ አፒል ቱ አንኳሊፋይድ አውቶሪቲ ነው። ኢፍ ዊ አሎ ስቱደንት ቱ ፕሪንች ኢን ዩኒቨርሲቲ ዘይ ዊል ስታርት ፕሬይ ኢን ዘ ዩኒቨርሲቲ ኢፍ ዩ አሎ ፕሬየር ዘይ ዊል አሬንጅ ሪሊጂየስ ኮንፈረንስ ኢን ዘ ዩኒቨርሲቲ ኢፍ ዩ አሎ ሪሊጂየስ ኮንፈረንስ አያችሁ እዚህ ጋር ተያዘ የተያዘ መጣ። ዘይ ዊል ተርን አውት ዘ ዩኒቨርሲቲ ኢንቱ ሪሊጂየስ ኢንስቲትዩሽን ዜርፎር ዊ ሹድ ስቶፕ ስቱደንት ፍሮም ፕሪቺንግ ኢን ዘ ዩኒቨርሲቲ ተማሪዎች ዩኒቨርሲቲ ላይ እንዲጸልዩ ብንፈቅድላቸው ከዛ ዩኒቨርሲቲውን ወደ ቸርች ይቀይሩታል ምናምን። ስሊፐሪ ስሎፕ ነው፣ ምንም ጥያቄ የለውም። በቃ ኤክስ ኮዝ ዋይ ዋይ ኮዝ ዜድ ዜድ ኮዝ ኤፍ ምናምን እያለ ከቀጠለ እንደዛ ነው። አምስተኛ ዜር አር ሞር ስኩልስ ኤንድ ክሊኒክስ ኢን ሩራል ኤሪያ ብዙ ስኩል ትምህርት ቤቶችና ክሊኒኮች በኦሮሚያ ያሉ ኤቨር ቢፎር ዘ ኦንሊ ኤክስፕላናቶሪ ፋክተር ኢዝ ዘ ኮሚትመንት ኦፍ ዘ ገቨርንመንት ቱ ሊፍት ዘ ፒፕል አውት ኦፍ ፖቨርቲ ዋት ታይፕ ኦፍ ፋላሲ ነው አለ። ሞር ስኩል እና ክሊኒክ ኢን ሩራል ኤሪያዎች በኦሮሚያ አካባቢ አሉ አለ ከዚህ በፊት። ኦንሊ ኤክስፕላናቶሪ አሁን እንዲገልጸው የሚችለው ነገር ኦቨር ሲምፕሊፋይድ ኮዝ ነው ማለት ለምክንያቱ ኦቨር ሲምፕሊፋይድ የሆነ በጣም አጋነ ነው ማለት ነው። እሺ ስድስተኛ ዜር አር ያልገባችሁ ጥያቄ ካለ ኮሜንት ላይ ብትጠይቁኝ በደስታ መልሳለሁ። ዜር አር ሞር ቸርችስ ኢን ሐዋሳ ዛን ኤኒ አዘር ሲቲስ ኢን ዘ ኔሽን ኤንድ ሞር ክራይምስ ኮሚትድ ኢን ሐዋሳ። ይሄ ቅድምዬ ያየ ነው ማለት ነው። ሐዋሳ ውስጥ በተመሳሳይ ጊዜ ነንኮዛ ፕሮኮዛ ነው። ነንኮዛ ፕሮኮዛ ቅድም ስላየነው ነው። በቃ ዘለልኩት እኔ። ከፈለጋችሁ ፖዝ አድርጋችሁ ማየት ትችላላችሁ። እኔ ግን ዘለልኩት። ቅድም አይተነዋል። ሰባተኛ ዌኔቨር ሳላዲን ሳይድ ስኮር ጎል ኦፍ ኢትዮጵያን ኔሽንስ ሳላዲን ሳይድ ለኢትዮጵያ ጎል አስቆጠረ። ኤፋመስ አሜሪካን ፊልም አክተር ዊል ኢሚዲየትሊ ዳይ ከዛ አሜሪካዊ አክተር ሞተ። ኢን ኦርደር ቱ ስቶፕ ዘ ዴዝ ኦፍ አሜሪካን ፊልም አክተር ሳላዲን ሳይድ ጎል ማስቆጠር የለበትም አሉ። ምንም የማይገናኝ ነገር ማለት ነው። ይሄ ስሊፐሪ ስሎፕ አይደለም፣ ኦቨር ሲምፕሊፋይድ ኮዝ አይደለም። ይሄ ፖስ ሆክ ኤርጎ ፕሮፐር ሆክ ነው ማለት ነው። ነንኮዛ ፕሮኮዛም አይደለም። ስምንተኛ ዘ ሴክሬታሪ ጸሐፊዋ አስክድ አስ ቱ ፕሮቫይድ ላውንጅ ኤሪያስ ዌር ዘይ አር ስፔንድ ዜር ኮፊ ብሬክስ ዚስ ሪኩዌስት ዊል ሃቭ ቱ ቢ ሪፊውዝድ ኢፍ ዩ ጊቭ ዘም ላውንጅ ኤሪያስ ኔክስት ዘይ ዊል አስኪንግ ፎር ስፓንስ ኤንድ ስዊሚንግ ፑልስ። ምን አለች ጸሐፊዋ? ሻይ ቡና የምንልበት ቦታ ይሰጠን አለች። ከዛ ሰውየው ደግሞ ምን አለ? ዛሬ ሻይ ቡና የምትልበት ቦታ ከተሰጠ ነገ የመዋኛ ስዊሚንግ ፖል ምናምን ነገር ምናምን ትጠይቃላችሁ
ዘ ፋላሲ ይሄኛው ምንድነው? ምንም የማይገናኝ የሆነ ስሊፐሪ ስሎፕ ነው። ምንም የማይገናኝ ላውንጅ ጠየቀች ስፔን ዜር ኮፊ ብሬክ ለኮፊ ብሬክ ሪኩዌስት ሃቭ ቱ ሪፊውዝ ተደረገ። ኢፍ ዩ ጌም ላውንጅ ኤሪያ ከሰጠናቸው ዘይ ዊል አስኪንግ ስፔን ስዊሚንግ ዘን ዊል ቢ ራኬት ቦል ኮርት፣ ቴኒስ ኮርት ኤንድ ፊትነስ ሴንተር ምናምን ነገር አንዱን ከሰጠ አንዱን ኤክስ ዋይ ዜድ ምናምን ስታፍ ማለት ነው። እና እንደዚህ ከሆነ ስሊፐሪ ስሎፕ እንለዋለን። 9ኛ the accumulation of pressure of sociality is similar to build up pressure to boiler. If the pressure of the boiler increase beyond to critical point, the boiler will explode. According to the government repress its people beyond certain point, the people will rise up a revolt ይላል ማለት ነው። The accumulation of pressure in sociality similar to build up pressure. ይሄ ምንድነው? ሲጀመር ሲ ነው ነን ነው ዊክ አናሎጂ ነው። ነን አይሆንም ሀስ ጀነራላይዜሽን ኮንቨርሲደንት አይሆንም ዊክ አናሎጂ ነው ማለት የተሰጠው ምክንያታዊነት በቂ አይደለም ያወዳደረበት ምክንያት ማለት ነው። ዊክ አናሎጂ ማለት ሁለት ነገሮችን እንደ አንድ አድርጎ ማቅረብ አኮሙሌሽን ኦፍ ፕሬዠር ሶሻሊቲ መብዛቱን ከዛ ቦይለር ምንም አያገናኛቸውም። እስቲ በደንብ አንብቡትና ጥያቄ ካላችሁ ሀሳብ የሚያስቀይር ያንተ መልስ ትክክል አይደለም የሚል ተማሪ ካለ ሽልማት ስላለው በደንብ ኮሜንት ላይ ማውራት እንችላለን። 10ኛ A few minutes after ገቨርነር ሃሪሰን አስተዳዳሪው ሃሪሰን ፊኒሽድ ሂዝ ስፒች ንግግሩን ከጨረሰ ወዲያ በቴሌቪዥን ላይ ዳቫስቲንግ እርዝኩዊክ ስትራክ ሳውዘርን አላስካ ላይ ተከሰተ ማለት ነው። በጣም ኃይለኛ እንትን ከዛ ይሄ ምንድነው ምንም የማይገናኝ ነገር ማለት ነው። ሰውየው ንግግሩን ሲጨርስ ችግር ተከሰተ። ስለዚህ ፖስ ወክ እርጎ ፕሮፐር ወክ ነው ማለት የማይገናኝ ነገር እሱ ንግግሩን ስላደረገ ይሄ ተከሰተ። ድመት ስላቋረጠች ፈተና አልሰራውም ምናምን ስታፍ ነገር ማለት ነው። 10ኛ No one has ever been able to prove the existence of extensionary perception. We must therefore conclude that extrasensory perception is maze. አሁን እዚህ ጋር no one has ever been able to prove አላደረግም። ኤክስትራሴንሰሪ ማለት የስሜታዊነት ሳናቅ ማለት ከሌሎች ሰዎች ጋር የሚሰማን ስሜት የለም። የሆነ የምንወደው ሰው ሊደውልልን ሲል ቀድመን እንድንደውል የሚያደርገው ነገር ያ ነገር መልሱ ምንድን ነው? ዲ ነው ማለት ነው። አፒል ቱ ኢግኖራንስ ነው ማለት እውነት ማለት መረጃ ስለሌለ ነገሮችን ኢግኖር የምናደርግበት መንገድ ነው ማለት ነው። 12ኛ ምን ይለናል? ፕሮባብሊ ኖ ላይፍ ኤግዚስት ኦን ቬነስ ላይ ላይፍ የለም። ቲምስ ኦፍ ሶሻል ሳይንሲስት ሃቭ ቢን ኮንዳክትድ ኤክሰሲቭ ስተዲስ ኦፍ ዘ ፕላኔቷ ላይ አጠኑና እነዚህ አትሞስፌሩን ሰርፌሱ ምናምን ኖ ሊቪንግ ኦርጋኒዝም ብለው ተናገሩ ማለት ነው። ይሄ ኖ ፋላሲ ነው ማለት ኳሊፋይድ አውቶሪቲ ናቸው የተናገሩት ሰዎች ምኖች ናቸው? ሳይንቲስቶች ናቸው። በትክክል ሳይንቲስቶች ስለተናገሩ ትክክል ነው ማለት ነው። በትክክል we don't dare let animal right activists get their foot in the door if they sell us on the idea that dogs, cats and dolphins have rights. Next it will be chickens and cows. That means no more chicken, new or prime rib. Next it will be worms and insects. They will lead to decimation of our agriculture. አያያዘው አይደል? በጣም አያያዘው እና ስሊፐሪ ስሎፕ በቃ ኢቭን ጥያቄውን ኮስታዩ ነው የምትረዱት ማለት ነው ስታነቡት። If you don't dare let animal right activists get their foot in the door if they sell us አይዲያዎችን ስለ እንስሳት ምናምን ካመጡ እንስሳቶቹ ምናምን ሞተው እንደዚህ አንዱን ካንዱ ጋር ኤክስ ዋይ ዜድ ምናምን እያደረገ እንደዚህ የሚያደርግ ከሆነ ስሊፐሪ ስሎፕ ነው። እሺ 14ኛ no one would buy a pair of shoes. ማንም ሰው pair of shoes አይገዛም without trying to them ሳይሞክር አይገዛም። why should anyone be expert to get married without premarital sex? ማንም ሰው ጫማ ሲገዛ ሳይሞክር አይገዛም። ስለዚህ ከጋብቻ በፊት ሴክስ ሳናደርግ አንጋባም። አያችኋ? ምን ያገናኘዋል? አሁን ምን ያገናኘዋል? ዊክ አናሎጂ ነው። ምን ያገናኘዋል? ኦል አርጉመንት ሪሊ አናሎጂ መልሱን አያችሁት? ይሁት ችግር የለውም። ኦል አርጉመንት ዛት አር ሪሊ ኦን አናሎጂስ አር ሎጂካሊ ዊክ ነው። ፎልስ ነው። አናሎጂ ሎጂካሊ ዊክ አይደለም። ኦል ስላለ ፎልስ አይሆንም። ይሄ ፎልስ ነው የሚሆነው ማለት ነው። ኦል ስላለ ቦዝ ኢንዳክቲቭ ኤንድ ዲዳክቲቭ አርጉመንት ካን ቢ ፋላሺየስ። ይሄ ትሩ ነው። ሁለቱም ኢንዳክቲቭ እና ዲዳክቲቭ አርጉመንት ፎልስ ናቸው። ነን ኮዛ ፕሮኮዛ ፋላሲ ኮንክሉድ ዛት ጀስት ቢኮዝ ዋን ቲንግ ካም ቢፎር አናዘር ዛት ኢዝ ዘ ኮዝ ኢዝ ዘ ሰከንድ ቲንግ አለ።
ፎልስ ነው። ምክንያቱም ነን ኮዛ ሳይሆን ፖስት ኮክ ነው። አንድ ድርጊት ከሌላኛው ድርጊት ከቀደመ የመጀመሪያው ድርጊት ለሁለተኛው ድርጊት መከሰት መንስኤ ነው ይላል። ኤክስ ኦከር ቢፎር ዋይ ኤንድ ዋይ ኮዝ ዋይ ይላል ማለት ነው። 18ኛ አያስክድ 10 ፒፕል አንደር ኤጅ ኦፍ 21 10 ሰዎችን እድሜያቸው ከ21 ዓመት በታች የሆኑትን ጠየቅኩና ኦዲየንስ አት ዘ ስኖፕ ዶግ ኮንሰርት ላይ ሃው መኒ ሃርድ ትራይድ ቱ ማርጂዋና እንደሞከሩ አደንዛዥ እንደሞከሩ ሲጠይቃቸው ኦል ኦፍ ዘም አር ሴድ የስ አለ። 10 ሰው ነው የተጠየቀው ከ21 ሰው። ምን አረገ? ጀነራላይዝ አደረገው። ሀስቲ ጀነራላይዜሽን ሰራ ማለት ነው። እኔ መልሱን ስለማውቀው ሳይሆን ቀላል ስለሆነ ነው። በቃ ይሄ ነገር ምንም የሚከብድ ነገር የለውም። ኤ ፕላስ ማምጣት በጣም ቀላል ነው። 19ኛ ዩ ሹድ ኖት ዋች ስኖ ኦን ኔትፍሊክስ ሾው ዩ ሹድ ኖት ዋች ኔትፍሊክስ ላይ ፊልም ማየት የለብም። ኢፍ ዩ ዋች ዋን ኤፒሶድ አንድ ካየ ዩ ዊል ኖት ዋንት ቱ ቢንግ ዋች ዘ ኢንታየር ሲሪየስ ቢፎር ሎንግ ዩ ዊል ቢ አንአብል ቱ ስቶፕ ሚድ ሲሪየስ ላይ ማቆም አችልም። ኤንድ ዊል ዋች ዋን ሲሪየስ አፍተር አናዘር ዘን ዩ ዊል ሃቭ ኖ ታይም ቱ ኤኒቲንግ አዘር ዛን ዋቺንግ ኦብስታክል ቲቪ ሾው ዚስ ኢዝ ዘ ቤስት ኢቨንት ቱ ስታርት የሚያደርገው ምንድን ነው? አንዱ ከአንዱ ጋር ገና ስሊፐሪ ስሎፕ ፋላሲ ማለት ነው። በቃ የሆነ ምክንያታዊነት ኤክስ ኮዝ ዋይ ዋይ ኮዝ ዜድ እያለ ከቀጠለ እንደዛ ነው። 20ኛ ሃይድሬንጂያ ቡሽስ አር ኔቲቭ ቱ ኤሲያ ኤንድ ሃቭ ብራይትሊ ከለርድ ፍላወርስ ሮዝ ቡሽስ ኦልሶ ሃቭ ብራይት ከለርስ ፍላወርስ ኤንድ አር ኔቲቭ ቱ ኤሲያ። ስለዚህ ሃይድሪያ ቡሽ ዱ ኖት ሃቭ ቶርንስ ሶ ፕሮባብሊ ሮዝ ቡሽ ዱ ኖት አይዘር። የቅድሙ ትዝ አላችሁ? የህቴም የፕሮፌሰሩ መኪና ጥቁር ነው፣ እንትን ሰማያዊ ነው፣ የእንትንም ሰማያዊ ነው። በ80 ኪሎ ሜትር በ180 ኪሎ ሜትር ፐር አወር ይሄዳል። ይሄም በ180 ኪሎ ሜትር ፐር አወር ይሄዳል። ስለዚህ የተሰራው ያኛው ጀርመን ነው፣ ይሄም ጀርመን ነው የሚለው ማለት ነው። ዊክ አናሎጂ ማለት ነው። ገባችኋ? ኖ ዋን ሃዝ ኤቨን ቢን አብል ቱ ክሬት ወርኪንግ ሶርስ ኦፍ ኢነርጂ ቤዝድ ኦን ኒኩለር ፊዥን ቴክኖሎጂ ዜርፎር ኢት ኢዝ ኢምፖሲብል ቱ ዱ ሶ። ኖ ዋን ሃዝ ኤቨር ቢን አብል ቱ ክሬት ወርኪንግ ሶርስ። ይሄ በቃ ምንድነው? አፕል ቱ ኢግኖራንስ ነው ማለት ማስረጃ ስለሌለ ወይ እውነት ነው ወይ ውሸት ነው ብለው መቀበል ማለት ነው። አፕል ቱ ኢግኖራንስ። 22ኛ ፋላሲ ኦፍ ዊክ ኢንዳክሽን ኦከር ዌን ዘ ፕሪሚስ አር ቦዝ ኢሬሌቫንት ኤንድ ኖት ስትሮንግ ኢነፍ ቱ ሰፖርት ዘ ኮንክሉዥን። ፋላሲ ኦፍ ዊክ ኢንዳክሽን ኦከር ዘ ፕሪሚስስ አር ኢሬሌቫንት ሪሌቫንት ናቸው። ይሄ ፎልስ ነው። አያው ኢሬሌቫንት ሳይሆን ኢሪሌቫንት ነው። ከመጀመሪያው ነግሬያቸዋለሁ፣ ግን ኖት ስትሮንግ ኢነፍ የሚለው ትክክል ነው። ኢሬሌቫንት ስላለ ነው ፎልስ የሆነው። ፋላሲ ኦፍ ዊክ ኢንዳክሽን ላይ ፕሪሚሲሱ ለኮንክሉዥኑ ሪሌቫንት ናቸው፣ ግን ስትሮንግ ኢነፍ ቱ ሰፖርት ዘ ኮንክሉዥን አይደሉም። ይሄን እንድትሉ ነው። እንግዲህ ስንት ጥያቄ ሰራን? 22 ጥያቄ ሰራን። ኦልሞስት በ50 ደቂቃ ጨርሰናል። በጣም አሪፍ ነው። እንግዲህ በዛሬው ፋላሲ ኦፍ ዊክ ኢንዳክሽን ላይ አፒል ቱ አንኳሊፋይድ አውቶሪቲ፣ አፒል ቱ ኢግኖራንስ፣ አፒል ቱ ጀነራላይዜሽን፣ ፎልስ ኮዝ፣ ስሎፐሪ ስሎፕ፣ ዊክ አናሎጂ የመሳሰሉትን በደንብ አይተናል። ስድስቱን ፋላሲዎች እንግዲህ በቻፕተር 5 ላይ ይሄኛውን ድረስ ካየን ወዳ ቀጣይ ደግሞ ሌላውን እናያለን ማለት ነው። እናንተ ቪዲዮውን ብቻ ላይክ አድርጉ፣ ይሰራላችኋል እናንተ በምትፈልጉት መንገድ ማለት ነውና ካልተመቻችሁ ሀሳብ አስተያየታችሁን ኮሜንት ላይ ብታስቀምጡልኝ ሞር እኔ በአሪፍ መንገድ አሻሽዬ ስለመስራት እሞክራለሁ። ቀጣይ ፋላሲ ኦፍ ፕሪንሴፕሽን አለ፣ ሌሎችንም አሉ። ከፋላሲ ኦፍ ፕሪንሴፕሽን ደግሞ ቀጥሎ ያሉትን ሁሉንም ፋላሲዎች እሰራላችኋለሁ በተቻለኝ አቅም በተከታታይ። ከዛ አምቢጉቲ እና ግራማቲካል አናሎጂ አሉ፣ እነሱ በጣም ቀለል ያሉ ስለሆኑ እነሱን በደንብ እሰራላችኋለሁ። ቪዲዮን ላይክ ያላረጋችሁ አሁንም ላይክ አድርጉ። ተመሳሳይ ጥያቄዎች እንዲደርሷችሁ ከፈለጋችሁ ደግሞ ቪዲዮን ላይክ እያረጋችሁ ቻናላችንን ሰፖርት አድርጉ። 100,000 ሰብስክራይበር ስንገባ ደግሞ አሪፍ ነገር ለእናንተ ይዘንላችሁ እንመጣለን ማለት ነው። የተለያዩ የላይቭ ክላሶች ይኖራሉ ወደፊት ፍሬሽማን ተማሪዎችን ስለምጠቅሙ። የእኛም ቪዲዮ በቪፒኤን ስለምታዩ ደግሞ እናመሰግናለን። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።